በዚህ ምድር ላይ በጣም ዋጋ ያለው ውድ ነገር ጊዜ ነው። ለመወደድ ጊዜ ያስፈልጋል፣ ለመኖርም ጊዜ ያስፈልጋል። የሰው ልጅ ከተወለደበት ቅጽበት ጀምሮ መሞት ይጀምራል። አንዳንዱ ወዲያው ይሞታል፣ አንዳንዱ ደግሞ ዘግይቶ ይሞታል። አንዳንዶች ደግሞ ሞት ቶሎ እንዳይመጣ ለመከላከል ይሞክራሉ። በየቀኑ ከዓላማህና ከህልምህ ከምኞት የራክ ምንም የማይገናኙ ነገሮችን እያደረክ ምን ያህል ሰከንድ ምን ያህል ደቂቃ ታባክናለህ? አንድን ቀን ሲጨርስ ዛሬ ለመስራት ያሰብኩትን ነገር ምን ያህል ሰርቻለሁ ብለህ ራስህን ትጠይቃለህ። በእያንዳንዱ ቀን መስራት ያለብህን ነገር እንዲሁም ማሳካት ያለብህን ዓላማ ጻፈው። ለምን ትንሽ አይሆንም? እሱም ማሳካት ከቻልክ ዝም ብሎ ምንም ሳይሰሩ ከመዋል በጣም ይሻላል። ይህን ካደረግክ አንተ ህልምን እየኖርክና እያሳካህ ነው ማለት ነው። ራስን ለማሻሻል የሚሆን ጊዜ ፈልግ፣ አንብብ፣ ተመራመር፣ አጥና፣ ህይወትን ኑረው። በህይወት አደርገዋለሁ ብለህ አስበህ የማታውቃቸው ነገሮችን አድርግ። በቃ ይሄው ነው። የተወለድክበትን ቀን በመቃብር ድንጋይ በስተግራ ይጽፉታል። የሞትክበት ቀን ደግሞ በመቃብር ድንጋይ በስተቀኝ ይጽፉታል። ነገር ግን ከዚህ መቃብር ድንጋይ በጣም አስፈላጊው ነገር በመሃል ያለው ቦታ ባዶ ቦታ ነው። ከዳሽ እስከ የሚለው መሃል ላይ ያለው የምትኖረው ነው ዋጋው ያለው። ከአጠቃላይ የጊዜ መስኮት አንተ ተጽዕኖ መፍጠርና የሰዎችን ህይወት መለወጥ የምትችልበት ያ ባዶ ቦታ ነው። በምድር ላይ አሻራህን ልታሳርፍ ይገባል። ማንም ሊቀይረው የማይችለው ታሪክ ልትገነባ ይገባል። ምንም ነገር ቢፈጠር ሰዎች ማን እንደሆንክ ሁሌም የሚያስታውሱ ልትሆን ይገባል። በመሃል ያለውን ባዶ ቦታ ስትኖር ለምን እንደምትኖር ሊያስታውሱ ይገባል። ለምን ወደዚህ ምድር እንደመጣ ማወቅ አለብህ። የተፈጠርክበትን ዓላማ ስታውቅ ለመኖር በጠዋት ለመነሳት ዓላማ ይኖርሃል። ድካምና ተስፋ መቁረጥህን የምታልፍበት ምክንያት ይኖርሃል። ከ1 እስከ 10 ለሰውነት ቅርጽ ስንት ሰጠዋለህ? ከጤናህ አንጻር ራስን ትንከባከባለህ? ሰውነትህን ከመጠን በላይ እንዲጨምር ቅርጽ አልባ እንዲሆን ትፈቅድለታለህ? ስለ ጤና ታስባለህ? ወደ ሰውነት የምታስገባውን ምግብ ጤናማነት ታስተውላለህ? የሰውነት እንቅስቃሴ ለማድረግ ጥረት ታደርጋለህ? እርጅናን አናስቀረውም እንጂ ያለ እድሜያችን ማርጀት የለብንም። አብዛኛዎቻችን ያለ እድሜያችን ነው የምናረጀው። ያለ እድሜያችን የምናረጀው ራሳችንን ለመንከባከብ ምንም ጊዜ ስለማንሰጥ ነው። ለዚህ አካባቢ ጥሩ ማሳያ ነው። ራስን አንድ ጥያቄ ጠይቅ። መሆን የምትፈልግበት ቦታ ነው ያለኸው? በምትኖረው ህይወት ደስተኛ ነህ? እርካታ ይሰማሃል? እየሰራህስ ባለው ስራ ደስተኛ ነህ? አብዛኛው ሰው ደስተኛ አይደለም። በቀን ውስጥ ለስንት ሰዓት ምን ያህል ሳትሰራ ታሳልፋለህ? ምንም ቻሌንጅ የማያደርግህን ነገር በመስራት ጊዜህን አታባክን። ህይወት ላይ ለውጥ በማያመጣ ነገር ጊዜ አታጥፋ። በየቀኑ ጊዜህን ያለ አግባብ የምታጠፋ ከሆነ ስለ ራስህ ያለ አመለካከት ላይ ተጽዕኖ ያሳድርብሃል። የመነቃቃት ደረጃህን ይቀንስብሃል። ጾታዊ ግንኙነት በህይወት ላይ ምን አይነት ተጽዕኖ ነው ያለው? የሚያሳድግ ነው ወይስ የሚመርዝ? ለውድቀት ምክንያት ይሆናል ወይስ ለስኬት መንስኤ ነው? ይህን ራስህን ጠይቅ። ነገሮችን ለማድረግ ምን ያህል ንቁ ነህ? ለዚች ምድር ምን አበርክተሃል? አብዛኛው ሰው ምንም አሻራ ሳይጥል ይህንን ዓለም ተሰናብቶ ይሄዳል። ወደፊት አንተ እዚህ ምድር ላይ እንደኖርክ የሚያውቅ ሰው ይኖራል? ምን ጥሩ ነገር ትተሃል? እዚህ ምድር ላይ በመኖር ምን የተለየ ነገር ፈጥረሃል? አሁን የምትሰራውን ነገር አቁምና የሰራውን ካንተ አልፎ ሌላ ሰው ሊጠቅም የሚችል ነገር አስብ እስኪ። ምንም ከሌለ መኖር ትርጉም አልባ ነው። እስኪ በህይወት የመኖር ምክንያት ምንድነው? ምክንያት ከልብ መሆን መቻል አለበት። ምክንያት ከራስ አልፎ ቤተሰቦችን የሚቀይር ለሌሎች የሚረዳ መሆን አለበት። ምክንያት ያለህበትን ሁኔታ መቀየር የሚችል አቅም ሊኖረው ይገባል። ቤትህን፣ ቤተሰብህን፣ ሃይማኖትህን፣ ወገንህን፣ ዓላማህን ሊያስተካክል ይገባል። በጣም እንዲሳካልህ የምትፈልገውን ነገር አስብ። እንዲሁም ያሉህን እድሎች አስብ። በዚህ መንገድ ነው በህይወት የመኖር ዓላማህን የምታገኘው። ያንተ በህይወት የመኖር ምክንያት ከምኞትህ፣ ከእድልህ እንዲሁም ከዓላማ ጋር ከገጠመ ተሳክቶልህ ታገኘዋለህ ማለት ነው። በህይወት ወሳኛዋ ቀን ለምን እንደተፈጠርክ ያወቅባት ቀን ነች። ጊዜ ወርቅ ነው ሲባል ሰምተህ ይሆናል። ነገር ግን ጊዜ ወርቅ ብቻ ሳይሆን ህይወትም ነው። ስለዚህ ውድ የሆነውን ህይወትህን አታባክ ነው።